ኤቢ ማርሻል፣ ኤክሲ ስናይፐር ትክክለኛ ትሬደር ናቸው ወይስ በጣም ጎበዝ ማርኬተር? ባይ ዘ ዌይ በጣም ብዙ ሩመሮች እየተነሱባቸው ነው እነዚህ ሁለት ልጆች ላይ። ፐርሰናሊ እኔ ስለ ትሬደርነታቸው አይደለም ላወራ የመጣሁት። ነገር ግን ኤክስነስ እና የተለያዩ ብሮከሮች የሚያዘጋጃቸው ሲፒኤ አፊሊየት ፕሮግራም ወይንም ደግሞ በኤክስነስ ከመጣን ኢንትሮዲውሲንግ ብሮከር ፕሮግራም የሚባል ፕሮግራሞችን ኤክስነስ ለብቻው ሆልድ ያደርጋል። እነዚህም ሁለት ልጆች እነዚህም ፕሮግራሞች እንደሚጠቀሙ በጣም ብዙ ጊዜ አይተናል። በቴሌግራም ፕሪሚየም ግሩፓቸው ላይ፣ በኢንስታግራማቸው ላይ፣ ኢቨን በተለያዩ ፖስቶቻቸው ላይ እነዚህን አፊሊየት ፕሮግራሞች ሲያስታውቁ አይተናል። ይህም እንዴት ነው የሚደረገው? እናንተ በእነሱ ፕሮሞ ኮድ አይደር ወይ በእነሱ ሊንክ እነዚህን ብሮከሮች ጆይን ታደርጋላችሁ። ዘን እናንተ በከፈታችሁ ቁጥር፣ እናንተ ዲፖዚት ባደረጋችሁ ቁጥር፣ እናንተ ዊን ባደረጋችሁ ቁጥር፣ እናንተ ሉዝ ባደረጋችሁ ቁጥር፣ እናንተ ትራንስፈር ባደረጋችሁ ቁጥር፣ ኢቨን እናንተ አንድ ፖዚሽን በከፈታችሁ ቁጥር ለእነዚህ ሰዎች ከነዚህ ብሮከሮች የተወሰነ ኮሚሽን ይታሰብላቸዋል። ሶ ምን ይባላል ይሄ? ሲፒኤ አፊሊየት ፕሮግራም። በእነ ኤክስነስ ሳይድ ስንመጣ ደግሞ አይቢ ወይም ኢንትሮዲውሲንግ አይቢ ፕሮግራም ወይንም ደግሞ ኢንትሮዲውሲንግ ብሮከር ፕሮግራም በመባል ይታወቃል። እስቲ እናንተ ያላችሁን ሀሳብ ኮመንት ላይ አስቀምጡልኝ።